ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደረገው። ነገራችን ላይ እዚህ ኢትዮጵያ ሀገር ነው። ትመዘግብኛለሽ ታዲያ? መጀመሪያ ከፍያለሁ 6000 ብር መዝገቢያ 6000 ብር። ኦኬ። የት ነው ስልጠናው የሚሰጠው? ሆቴል ላይ። እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም። የኃይላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው። አሁን ላይ እኛ እንደ ቤተክርስቲያን ልጅነታችን የሚገደል አርሲ ላይ በግፍ እየተገደሉ ያሉ የክርስቲያን የእህት ወንድሞቻችን ጉዳይ ነው። የኃይላፋት ዝማሬ እኮ የኛ የአርሲዎችም ነው፣ የሁላችንም ኦርቶዶክሳውያን ጉዳይ ነው። ኃይላፋት የተጀመረው ዘንድሮ እንዴ ጋይስ እና ዓላማውስ ደግሞ ሁሉም ሰው የሚኖረው የራሱ ነው። እኔ ባንቺ ስቀና እኔን የመሆን ጊዜን እያቃጠልኩ ነው። የኃይላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው። እያን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን የሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በአገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኒዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ ናዚ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምኩ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ ነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የኛን ጩኸትና ድምጻችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይሄ ነው። በዚህ ጉዳይ ላይ ሊድ የምታረጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁ፣ ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያልን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመረን መግባት ነው። ያንን እንደ የጃንደረባው ዝማሬ ቃል ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሶ እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኒዓለም ወስደው ቦሌ መድኃኒዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። የኃይላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው።
ወዳጄ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም ለና ለዩኔስኮ አይደለም የምንኖረው። ሞታችንን አላወቀው የሚሆን አልተረዳው የሚሆን ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ አላየ የሚሆን ካህናት አባቶቻችን ሊቀድሱ ሲገቡ ቀድሶ ሲወጡ በድንጋይ እየተጨፈጨፉ ጥይት እንደውሃ እየተርከፈከፈባቸው ሲገደል አላየ ማልሰማ የሚሆን አርሲ ላይ የሚገደሉት የሚጨፈጨፉት ኦርቶዶክሳውያን ባለማተቦችን አላወቀ የሚሆን መገደላቸውን አልሰማ የሚሆን ባላፋት ዝማሬ ስም አጀንዳችንን ለማስቀየር ይሄው እየተማሟቱና እየተጣጣሩ ይገኛሉ። ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ እያዩ እንዳላዩ ሲጨፈጨፉ ሲታረዱ ሲገደሉ እያዩ እንዳላዩ እየሆኑ ይገኙብናል። እነማ መምህራን አባቶቻችን በሙሉ ሲገደሉ ኦርቶዶክሳውያን ባለማተቦች በሃይማኖታቸው ምክንያት ከቀያቸው ሲሰደዱ እያዩ እንዳላዩ እየሆኑብን ይገኛሉ። ዛሬም ቢሆን አጀንዳችን አርሲ ነች። አጀንዳችንን በምንም ተአምር አንቀይርም። እናንተ መልስም አንሰጥም። አሁን ላይ እኛ እንደ ቤተክርስቲያን ልጅነታችን የሚገደል አርሲ ላይ በግፍ እየተገደሉ ያሉ የክርስቲያን የእህት ወንድሞቻችን ጉዳይ ነው። በመላው ዓለም ያላችሁ ክርስቲያን እህት ወንድሞች ሁኔታው እጅግ በጣም ያስጊ ነው። በጣም አስጊ ነው። ምክንያቱም እየሞቱ ያሉ የክርስቲያን እህት ወንድሞቻችን ቁጥር ከቀን ወደ ቀን እየጨመረ ነው። እኛ ስለ ጉዳዩ እንጩህ ባለን ቁጥር በዛው ልክ በእነሱ ላይ እየተሳለ ያለው ሰይፍም በዛን ያክል እያስተጋባ ነው። ይሄ እጅግ በጣም አስጊ ሁኔታ ነው። እጅግ በጣም የሚያሰጋ ጉዳይ ነው። እንዲህ አይነቱ ሞት የሁላችንንም በር እየመጣ ማንኳኳት የለበትም። የሁላችንንም በር እየመጣ እስከሚያንኳኩ ድረስ መጠበቅ የለብንም። ክርስቲያኖች በቻልነው አቅም አሁንም ጭምር ልንጮህ ይገባል። ድምጻችን ልናሰማ ይገባል። ድምጻችን ልናስተጋባ ይገባል። እዛ ቦታ ላይ ያሉ የክርስቲያን እህት ወንድሞቻችን የፈሰሰውን እንባ ልናበስ ይገባል። እዛ ቦታ ላይ እየፈሰሰ ያለውን እንባ እዚህ ውስጥ ያላችሁት ወንድሞቻችን እዛ አርሲ ላይ እየፈሰሰ ያለው እንባ የደም እንባ ነው። እናንተ ስትከፉ እንደምታለቅሱት አይነት እንባ አይደለም። የምንወደው ሰው በሞት ሲለየን እንደምናለቅሰው አይነት እንባ አይደለም። ስንከፋ ስናዝን እንደምናፈሰው አይነት እንባ አይደለም እየፈሰሰ ያለው የደም እንባ ነው እየፈሰሰ ያለው። ይሄን ቪዲዮ ማጋራችሁ የሰው የተግባር እጅግ በጣም ስላስደነገጠኝ ነው። ምን እንደሆነ ስላልገባኝ ነው። ማለት ፐርፐዙ ምን እንደሆነ አልገባኝም። ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደረገው። ተመልከቱና እንግዲህ ምን እንደሆነ አስረዱን። በነገራችን ላይ እዚህ ኢትዮጵያ ሀገር ነው የተካሄደው ማለት ነው። ይሄ ነገር ተመልከቱት። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ጉደኛ ስለ ሰሜን ሐሜት እግዚአብሔር ያልነገረውን ሐሜት የሚያወራ ግለሰብ ጋር ነብይነት ስልጣን አሰጣለሁ ብሎ ማስታወቂያ ሰርቶ ነበርና እኔ ደውዬ ነበር። መጀመሪያ ማስታወቂያውን ላሳያችሁና ከዛ ደውዬ ምን እንደመለሱልኝ አላማቸው ምን እንደሆነ አሳያችኋለሁ። ሁላችሁም ግን ይህን ቪዲዮ ሊያስጠፉት ስለሚችሉ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰዎች አድርሷቸው። ይሄውና ማስታወቂያው። ሻሎም ሻሎም፣ ሰላም ለእናንተ ይሁን ቅዱሳን፣ የጌታ ጸጋ ሰላም ይብዛላችሁ። ዛሬ በፊታችሁ የመጣሁት አንድ ማስታወቂያ ለነገራችሁ ነው። እንደሚታወቀው የፕሮፌቲክ ስኩል ስልጠና ከዚህ በፊት አድርገን ብዙዎቻችሁ አምልጧችሁ መመዝገብ እንደፈለጋችሁ ስትነግሩን ነበር። በጣም ብዙ ሰውም እየተመዘገበ ነው ያለው። ነገር ግን ልክ ከውጪም ከሀገር ውስጥም ከተለያየ ቦታ ነው ሰዎች እየመጡ እየተማሩ ያሉት። ትንሽ ኮንፊውዥን እየፈጠረ ያለው አይ ቲንክ ከክፍለ ሀገር የምትመጡ ሰዎች አልጋ ማደሪያ ማረፊያችሁን እናንተ ናችሁ የምታዘጋጁትና እኛ ኦሬዲ ስልጠናውን አዳራሽ ስልጠናውን ቦታና ለስልጠናው የሚያስፈልጉ ግብአቶችን ነው ሬዲ ያደረግነው። ስለዚህ በዚህ ስልጠና ላይ ለመካፈል ስትመጡ ማረፊያችሁን ማደሪያችሁን እናንተ ነው የምታዘጋጁት። ይሄ እንግዲህ ነብይ እንደሱ ሰሜን ውስጥ ዘንዶ አለ፣ ደቡብ ውስጥ ዘንዶ አለ ብሎ ህዝብን እየፎገሩ ለመብላት የሚሰለጥኑ 400 እና 500 ሰዎች ለማሰልጠን ነው የስልጠና ትምህርት አዘጋጅቻለሁ። ፕሮፌቲክ ስኩል አለን የሚለው
የደወልኩበት ስልክ ይሄ ስልክ ነው። እነሱ ራሳቸው ለስልጠና አዘጋጅተናል ያሉት ስልክ ላይ ነው የደወልኩት። ጉዳቸው ብዙ ሰው ጋር መድረስ ስላለበት ይሄን ቪዲዮ አደራችሁ ሼር እያደረጋችሁ ረዘም ስለሚል የስልክ ንግግሩ ሁላችሁም ይሄንን እውነት ለብዙ ሰዎች አጋልጡ አድርሱ። ፕሮፌቲክ ስኩል እያላችሁ የምትበሉም ሰዎች በዚህ ቪዲዮ መሰረት ራሳችሁን ቆጥቡ። ተከታተሉት። ሄሎ፣ ጤና ይስጥልኝ። እንዴት ናችሁ? አለን። ፕሮፌቲክ ክላሱን ለመውሰድ ፈልጌ ነበር። ምዝገባ አለቀ እንዴ? ትመዘግብኛለሽ ታዲያ? መጀመሪያ ክፍያ አለው 6000 ብር መዝገቢያ። 6000 ብር? ኦኬ። የት ነው ስልጠናው የሚሰጠው? ሆቴል ላይ ነው የሚሰጠው። ሙሉ አካባቢ ነው የሚሆነው። ቦታው ገና አልተወሰነም። እንደው ብለን ነው የምናሳውቀው። የስንት ቀን ስልጠና ነው? አንድ ቀን ነው። ሆቴል ላይ ነው የሚደረገው። የአንድ ቀን ስልጠና ነው። ኦኬ። ከነ ባለቤቴ ብመጣ በዛ ሲባል ዲስካውንት አለ ወይስ 6000 ብር ነው ለአንድ ሰው? እስካሁን እንደዛው ነው እየከፈሉ ያሉት። እየመዘገቡ ያሉት ባልና ሚስት እየተመዘገቡ ነው። እንደዛው ነው ምዝገባ። ቲሸርት አለ። ቲሸርት እኛ ያሰራ ነው። የሻይ ሰዓት ይኖረዋል። ማስታወሻ ኖት፣ መጻፊያ ምናምን ሁሉ ነገር ከኛ ነው የተዘጋጀው። እሱስ የሚያካተተ ስለሆነ አይ ጥሩ ነው። ነብይነትን በ6000 ብር ልትሰጡ ነው? ሽያጭ ነው እንጂ 6000 ብር ለአንድ ሰው ምን ማለት? ሆቴል ላይ ነው የሚደረገው። የፈለገ አዳራሹን የሰራችሁት ለምናችሁ አዳራሹን የሰራችሁት ከህዝብ ገንዘብ አይደል? ለምን ቸርች አታደርጉት? ስለዚህ አዳራሽ ለመስራት ነው ገንዘብ 6000 ብር ነብይነት እያሰለጠናችሁ የምትወስዱት? አይደለም። ትምህርት ሚኒስቴር ያውቀዋል። ሆቴል አይደለም የሚከፈለው። ሆቴል ይከፈላል አይደለ? ቡክ ይደረጋል አይደለ? የምትሰብኩበት አዳራሽ የት ነው? እዛ ለምን አታደርጉበት? ተከራይታችሁ የምታገለግሉበት? ተከራይተን ነው የምናገለግለው እኮ። እዛ ለምን አታደርጉትም በነፃ? ይያዛላ ፕሮግራም በተራ ነው የሚገለገልበት ቦታው ላይ። ጸጋ በገንዘብ ይሸጣል እንዴ? የትኛው ክርስቶስ ነው ሐዋርያቱን ሐዋርያትነትና ደቀ መዝሙርነት በገንዘብ ያሰለጠናቸው? አይደለም። የምታረግበት ቦታ ነው የሚወስነው። ቦታ በነፃ ይሰጡናል እንዴ? ሆቴል ቢሰጧችሁ 6000 ብር ከአንድ ሰው ፌር ነው? አይደለም። ፌርነቱን አይደለም እኮ 6000 ብር ከአንድ ሰው መቀበል 6000 ብር ፌር ነው? ቲሸርት ከ400 ብር ይዘላል። እናንተ የምታሰሩት ቲሸርት ሻይ ቡናው ከ200 እና ከ300 ይበልጣል። የሆቴል አዎ። ምን ታውቃለህ አሁን አንተ? መጀመሪያ መቼ ጠየቅ ስንት እንደሆነ? የሆቴል መቼ ጠየቅ? ሆቴል ላይ ስንት እንደሚከፈል በደንብ እናውቃለን። ከተማ አዲስ አበባ ውስጥ አይደል የምንኖረው? ሰው ብትቆጠቡ ይሻላቸዋል። በህዝብ ላይ አትነግዱ። ልጁም ዝም ብሎ በአጋንንት መንፈስ እየጠነቆለ ያለ ልጅ ነው። ለማንኛውም ይሄን አየር ላይ ነው ማሰጣልሽ። እግዚአብሔር ከእናንተ ጋር አይደለም። ከዚህ ከአጋንንታዊ ስራችሁ ተመለሱ። እግዚአብሔር ይገስጻችሁ። በይቻው ይሄን ይመስላል እንግዲህ የነበረን ቆይታ። ይሄ ልጅ ነው ሄዶ ኢትዮጵያ በረከት የያዘ ደም አፋሳሽ መንፈስ ያለው ሰሜን ውስጥ ነው ምናምን ብሎ ቅብጥርጥር የሚያደርገው። የኢትዮጵያ ደም አፋሳሽ መንፈስ ያለው እናንተ ሐሰተኛ ሰዎች ሆዳችሁ ላይ ነው። ሆዳችሁ አምላካችሁ ክብራችሁ በኖራችሁ ስለሆነ በህዝብ ገንዘብ ለመበልጸግ እንግዲህ ነብይነት ትምህርት ቤት የለውም። ስጦታ ነው የምትሉት። ነፃ እግዚአብሔር የሚሰጠው ነው የምትሉት። እንግዲህ ነፃ የሚሰጥ ነገር አስገብተ አይናችሁ እንዲጨፍኑ እንደዚህ ነው የምትሉት። እንዲህ ሲታያችሁ እንዲበሉ ብለ ንግድ ልታስተምር ሌላ ሌባ ቀማኛ ልታፈራብን ነው። እንግዲህ በገንዘብ 6000 ብራችሁን ሰብስበ ልትቀባጠር የተዘጋጀው ከዚህ ሰውዬ እንድትጠበቁ ነው። እንግዲህ ይህንን መልእክት ማስተላለፈው ሰላሙ ነው። ሁሉም ሰው የሚኖረው የራሱን ህይወት። እኔ በአንቺ ስቀና እኔን የመሆን ጊዜን እያቃጠልኩ ነው፣ አንቺን ለመሆን ስጣጠር ማለት ነው። ስለዚህ ለዚች አጭር እድሜ የሆነ ሰው
ፕሮግረስ እያየው እንዲሆነ እያልኩ እየተደሰትኩ እየተቃጠልኩ እየተበሳጨው ለምን ጊዜን አጠፋዋለሁ? አንተን በመሆን ቢዚ ከሆንክ የሌላው ጉዳይ ያሳስብ እና ብዙ ጊዜ ቅናት የሚመነጨው እግዚአብሔር ለቃየል ምን አለው መሰለሽ? ስለምን ቀና ስለምን ፊት ጠቆረ አለውና ምን አለው መሰለሽ? መልካም ብታደርግ ፊት ያበራል ነበር አለው። ምን ማለት ነው? አንተ መልካም ከሰራህ የሱ ሰክሰስ አያበሳጭም። ይሄ ጀነራሊ ለሁላችን ነው የተናገረው። ቃይሎች ባቤሎችም ስለበዛ ነው ለሁላችን ይሆናል። እኔ ጓደኛዬ መኪና ሲገዛ የምናደደው እኔ መኪና ስለሌለኝ እሱ ከመግዛቱ በላይ እኔ ያለ መኖር ጫና ሆኖብኝ ለምናደደው አይደል? ቢኖረኝ ግን ምንም አይመስለኝም። ስለዚህ የሱ ሰክሰስ የሚያናድደኝ እኔ ፌል ስላደረኩ። ስለዚህ መፍትሄው ምንድነው? የራሴ ላይ መስራት ነው። መልካም ብታደርግ ፊት ያበራ የለው ወይ? ለምን ራስ ላይ አታተኩርም? ያንተ ስኬት የሱ ስኬት እንዳያናድደ የማድረግ አቅም አለው። ስለዚህ የራስ ላይ ማተኮር፣ ከራስ ጋር መወዳደር። እኔ መብለጥ ያለብኝ ራሴን ነው። አሁን ያለሁትን ሄኖክ መብለጥ ነው እቅዴ መሆን ያለበት። መብለጥ ከፈለገ መወዳደር ከፈለገ አሁን ካለው ራሱ ከዚህ በኋላ 5 ዓመት ቢኖር የዛሬ 5 ዓመት ምን አይነት ሰው ነው ብሎ ትናንት ምን ነበር ከትናንት አሁን ይሻል ከሆነ ከዛሬ ነገ ምን አይነት ሰው ነው ይሄኛውን ሰውዬ ብለጠው። ጎረቤትን እያየ ጊዜ ናጣት። እሱ የራሱ ሩጫ ነው የሚሮጠው። ምን እንደሆነ የምትቀናበት ሰው ከጀርባ ያለው ስካታካ ብዙ የራሱ ህመም አለው። ስለዚህ እኔ ለመብለጥ የማስበው እኔን ከሆነ ውድድሩን በጣም ደስ የሚል ውድድር ይሆናል። ገንዘብ ባለው ቀናለ፣ ሀብት ባለው፣ ስልጣን ባለው፣ ውበት ባለው። ይሄ የተሳሳተ ቅናት ለሚበልጠው ጸጋ ቀሩ። ገንዘብ ባለው ሰው ከበቀና በሚመጻው ሰው በቀና። በመቄዶንያው ቢንያም በቀና በጣም ሀብታም ከሆነው ሰው ይልቅ ብዙ በሚሰጠው ሰው በቀና። ሰዎች በጣም በሚወዱት ሰውዬ ከምቀና ሰዎችን በጣም በሚወዱት ሰው በቀና። እሱ ይበልጣል። የሚበልጠው ጸጋዬ አንዳንዴ በህይወታችን በጨለማችን ልክ ብርሃናችን ነው። አብርሃም በጣም ጣዖት አምላኪ ከነበረ ቤተሰብ ነው የተገኘው። የአማኞች ሁሉ አባት ነው። የእምነት አርበኛ ነው። የሱ ሪቨርስ አዳምና ሔዋን የበደሉት ገነት ውስጥ ሆኖ ከፈጣሪ መጣላት አለ። ጣዖት አምላኪ ቤተሰብ ውስጥ ሆኖ ወጥቶ ከቤተሰብ እስር ራስን መፍታት ይቻላል። የአላፋት ዝማሬ እኮ የኛ የአርሲዎችም ነው፣ የሁላችንም ኦርቶዶክሳውያን ጉዳይ ነው። ግን በቃ የዘንድሮ የአላፋት ዝማሬ የኛ የአርሲ ኦርቶዶክሳውያንን ግድያ የሚዘክር ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በአርሲ እየተሰደደች እንዳለ የሚዘክር ፕሮግራም እናድርገው። ዛሬ ለብዙ ጊዜ መስቀል አደባባይ አልተፈቀደም። ዛሬ ግን የአርሲ ኦርቶዶክሳውያንን ጩኸት ለመሸፈን ነገሩን ወደ ፖለቲካ ወስደውት ዛሬ መስቀል አደባባይ ሲፈቀድ ለምን ብሎ መጠየቅ ያስፈልጋል። ፈቀዱ እኮ ጥሩ ነው፣ በጣም ደስ ይላል። ግን ይሄን አጋጣሚ የኛ የአርሲ ኦርቶዶክሳውያንን ግፍና ሰቀቋ በደል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ስደት ላይ ስቃይ ላይ በተለይ በዚህ ዘመን እንዳለች ይህንን ማሳየት የሚቻልበት እድል አሁን ነው። እሱንም ደግሞ እንዴት ነው የምናደርገው? ኦርቶዶክሳዊ ሁሉም ማለት ነው ወደ ቦታው ወደ አላፋት ዝማሬ ወደሚዘጋጅበት ቦታው ሲሄድ ከላይ ነጠላውን ለብሶ ከስር ደግሞ ጥቁሩን አድርጎ ይሄዳል። ከዛ ቤተክርስቲያን እዛው ቦታው ላይ ቅጥር ግቢ የዝግጅቱ ቦታ ላይ ሲደርስ ግን ያንን ነጠላውን የለበሰውን ነጠላው ነጩን አውልቆ በጥቁር ማሳለፍ ይቻላል። ይሄም አስቀድሞ የሆነው ምንድነው? እንደሚታወቀው ጥቁር መልበስ ስለሚያሳስር ጩኸታችንን ሳንጮህ እንዳንታሰር ይሄንን አስቀድመን ብናደርግ ጥሩ ነው ለማለት ነው። ዛሬም እየተገደሉ ነው። ዛሬም እየተሰደድን ነው። ዛሬም እየሞትን ነው። ነገ እኔም ይሄንን ቮይስ እንኳን ለማስቀመጥ ይሄንን ቪዲዮ ለማስቀመጥ እንኳን አልችልም፣ ምናልባትም ተረኛ ስለመሆን ማለት ነው። ስለዚህ እባካችሁ የሰሞኑ የአንድ ቀን የአንድ ሳምንት የሁለት ሳምንት የሚዲያ ጫጫታ ብቻ ታደርጉት። በጣም የሚያሳዝነው ብዙ ሰው ፕሮፋይሉን እንኳን ቀይሯል። ያቺ ህፃናት ታሳዝናችሁ። ያ እግሩን የተቆረጠ ህፃን ያሳዝናችሁ።
ያሳዝናል። እግዚአብሔር ልብ ይስጠን። በፍጹም አጀንዳችሁን አቀይሩ እባካችሁ። ዘመርኩን አሰፋ የሰጠኝን መልስ እንመልከተው። አንተ አውራ፣ እኛ መስቀል አደባባይ ነጭ ለብሰን የአእላፋት ዝማሬ እናከብራለን። መቼስ በየኮንሰርቱ ከመጨፈር በየክለቡ በየመዳሪያው ቦታ ሰው ተገኝቶ ራሱን ከመጣል ዝሙት ከመስራት ነጭ ለብሶ የአእላፋት ዝማሬ መስቀል አደባባይ ማክበር በጣም የተሻለ ነው። እኔ ምን አይነት አጀንዳ ይዘህ እንደምትመጣ ለሰው ምን ማስተላለፍ እንደምትፈልግ ግራ ነው የሚገባኝ። እኔ አንተ ብቻ አይደለም አንተን የሚከተሉ የአንተን ሐሳብ ይዘው መጥተው የሚያሽቃብጡ ሰዎች ራሱ ጤነኝነታቸው እጅግ በጣም ያጠራጥረኛል። በጣም እንግዲህ እኛ እንደምትመለከቱት እኛውን በእነሱ ጤነኛ አይደለንም። አዎ አብሶ አንተ ጤነኝነት ያጠራጥረኛል። ምክንያቱም ስለምንተዋወቅ ሁሉ የአእላፋት ዝማሬ ሲደርስ የምትናገረውን አንረሳም። አንተም ግብረ አበሮቻችሁም ስትናገሩት ከምሰማው መስቀል አደባባይ መውጣት ያለብን ጥቁር ለብሰን ነው የሚል ነበረ። ዋናው ጥያቄ ከዛስ የሚለው ላይ ነው። ሁሉም ኦርቶዶክሳዊ ጥቁር ለብሶ መስቀል አደባባይ ይገኛል። መንግስት ደግሞ ይህንን ስለማይፈልግ ረብሻ ይፈጠራል። በማንና በማ በኦርቶዶክሳውያኑና በመንግስት ኃይሎች መካከል። ከዛ ምንድነው የሚፈጠረው? ግማሹን እያፈሰ ዘብጥያ፣ ከአቅሙ በላይ ከሆነም ጥይት መተኮስ ይጀመራል። አንዳንዱን በራሪ ጥይት አንዳንዱም ታርጌት ተደርጎ ይመታል። በዚህም የብዙ ወንድምና እህቶቻችንን ሞት እንዲሁም አካል ጉዳተኝነትን እንመለከታለን። ተጨማሪ ሞት፣ ተጨማሪ አካል ጉዳተኝነት። ታዲያ በአርሲ የሚገኙ የእናቶች ለቅሶ አይበቃም? ለምን ተጨማሪ በአዲስ አበባ ያሉ እናቶች ያልቅሱ? ለምን ህይወቱን በተስፋ እየታገለ ያለው ወጣት ወደ ዘብጥያ ይውረድ? ለምን በላቡ ቤተሰቡን የሚያስተዳድሩ አባት ለምን አካል ጉዳተኛ ይሁን? ለምን ቤተሰቡን ይበትን? ለዚህ ነው ከጀርባህ ሌላ አጀንዳ አለ ብዬ የምናገረው። አንተም ግብረ አበሮችም አዲስ አበባ ላይ የያዛችሁት እቅድ አለ። በተቻላችሁ አቅም ብዙ ጊዜ ተመልክቻለሁ። ሰላም እንዳይኖር ነው ፍላጎታችሁ፣ ሰላም እንዳይኖር ነው የምትሰሩት። እኛ ደግሞ እንደ ኦርቶዶክሳውያን አንቀበላችሁ። የገናን ዋዜማን የአእላፋት ዝማሬን በመስቀል አደባባይ አንድ ፕሮጀክት ጀመረ። መስቀል አደባባይ ተከለከለ። ጃን ሜዳ ተጀመረ። ጃን ሜዳ ተፈቅዶ ሊፈጸም ሲቀር በቀኑ ተከለከለ። ከዛን በቦሌ መድኃኔዓለም ተከናወነ። የጃንደራው ትውልክ መስቀል አደባባይ ከተከለከለ በኋላ ከ4 ጊዜ በላይ ለፕሮቴስታንቶች ከ3 ጊዜ በላይ ለሙስሊሞች ተፈቅዷል። እስካሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአእላፋት ዝማሬ አልተፈቀደም። አእላፋት ዝማሬ ነው ያለው፣ አልተፈቀደም። እንግዲህ አሁን በታህሳስ ወር ከምዕመናን ይሄንን እንጠብቃለሁ ሲል የተናገረው ነበር። ላስታውሳችሁ ለእናንተ የ2018 የአእላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ብዙ ምዕመናን ስጋውን ደግሞ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። አያይዞ ብዙ ጥሩ ስራዎች እየሰሩ ነው። የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ። ስለዚህ ያ ቀን የአእላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው ሌላው ቀርቶ እና የአእላፋት ዝማሬ የቪአይፒ ገቢዎች ቆራቢዎች ብቻ ናቸው። ቀጣይ ምን ጠብቀው? ታዋቂ አርቲስቶች፣ ደናሾች፣ ዘፋኞች፣ ተወዛዋዦች፣ ዳንኪራ መቾች፣ አስጨፋሪዎች፣ ሆይ ሆይ አስባይሎች አይደለም የምንጠብቀው። የቤተ ክርስቲያን የፊት ሰልፈኞች ቆራቢዎች ነው የምንጠብቀው። አዎ በየቀኑ እንናገራለን፣ በየቀኑ እንመሰክራለን። እያንዳንዱ ምዕመን እንዴት አድርገን አብረን ተባብረን አንዱ አንዱን ያድን ይባባላል። መጀመሪያ ራስህን አድን። መጀመሪያ ክርስቲያን ሁን። መጀመሪያ ስጋ ወደሙ ተቀበል። መጀመሪያ ስጋ ወደሙ ተቀበል። ከእግዚአብሔር ጋር ተፈራረም። መጀመሪያ ከእግዚአብሔር ጋር ስትፈራረም ከፊት ሰልፍ ያደርግሃል አእላፋት ዝማሬ። ቤተ ክርስቲያን ከፊት ታቆምሃለች። ስለ እውነት ስለ ሐቅ የምትሞት ስለሆነ መዋሸት፣ መስረቅ፣ መዝረፍ፣ መዘሞት በሙሉ ኃጢአት የሆነውን በሙሉ ትርቃለህ። በየቀኑ ንስሐ እየገባህ ትቆርባለህ። ስጋ ወደሙ የሚቀበሉ ከፊት ይገባሉ። የአእላፋት ዝማሬ የፊት ቪአይፒ ገቢዎች እውነተኛ ክርስቲያኖች ናቸው። ሌሎቹ ደግሞ እውነተኛ ክርስቲያን አይደሉም ማለት ነው። ቀጣይ ባለተራ ናቸው ነው የሚባለው። ቀጣይ ባለተራ፣ ቀጣይ ቆራቢዎች፣ ቀጣይ ክርስቲያኖች፣ ቀጣይ ከፈጣሪ ጋር ውል የሚገቡ ፍርማ የሚገቡ ናቸው። ከ7 ዓመት ሕፃን ጀምሮ እስከ ባለው ዕድሜ ድረስ በሙሉ ማንም ኦርቶዶክሳዊ መቁረብ አለበት። ማንም። ይሄም የኛ ጥያቄ ነው። ዲያቆን ሄኖክ ኃይሌ የ2018 እቅዱ የቪአይፒ ገቢዎቼ ቆራቢዎች ናቸው ብሏቸዋል። ተዘጋጅታችኋል?
አላፋት የተጀመረው ዘንድሮ እንዴ ጋይስ እና አላማውስ ደግሞ እንዴ ኢቭ እየተጠበቀ ወጣቱ በኮንሰርት እናም ደግሞ ቅዱስ መቅደሱን በሚያረክስበት እግዚአብሔር አምላክ በማይከብርበት በዛም ደግሞ ብዙ ኃጢያት በነገሰበት ስፍራ ላይ መገኘቱ ያበቃል። ስለዚህም ደግሞ በከብት በረት በቤተልሔም ግርግም የተወለደውን ጌታ ኢየሱስ ክርስቶስን መወለዱን ለዓለም የምናበስርበት እንዲሁም ደግሞ በዝማሬ ራሳችንን የምንባረክበት ትልቅ የሆነ ፕሮግራም በቅድስት ቤተክርስቲያን ተሰባስበን አንዱን ጌታ እያመለክን ለእርሱ ምስጋና እየሰዋን ያቺን ምሽት ያቺን ዕለት ወይም ያቺን ዋዜማ የምናከብርበትና የምናሳልፍበት በጎና ጥሩ ለክርስቲያኖችም ደግሞ በረከትን የሚያስገኝ ታላቅ የሆነ ፕሮግራምን ያዘጋጀው አይደል እንዴ ጃንደረባው? ከዚህ ውጪ ያደረገው ነገር አለ እኔ እስከማውቀው ድረስ በዚህ በሮሜ ምዕራፍ 8 ቁጥር 35 ጀምሮ ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ችግር ነው፣ ስቃይ ነው፣ ረሃብ ነው፣ ጥም ነው፣ ራቁትነት ነው፣ ሰይፍ ነው። ስላንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎችን ተቆጠርን ይላል። ስለዚህ እንደሚታረዱ በጎች የተቆጠሩ ስለ ክርስቶስ ነው። ስለዚህም ደግሞ ከዚህ መከራ ውስጥ ብንሆን በሐዘን ውስጥ ብንሆን እግዚአብሔር አምላክን ከማመስገን ክርስቶስ ኢየሱስን ከማመስገን የሚከለክለን ወይም የሚያግደን አንዳች እንኳን ነገር የለም። መከራም ቢመጣ ከምስጋና መከራም ሐዘንም ችግርም ቢደራረብብን ከክርስቶስ ፍቅር ሊለየን የሚችል አንዳች ነገር እንደሌለ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 35 እስከ 36 ድረስ በግልጥ አድርጎ ያስቀምጥልናል አይደል? ቪዲዮ በደንብ ሼር ኮፒ ሊንክ ተደርጎ ለጃንደረባው ክሩም ሆነ ለአእላፋት ዝማሬ አዘጋጆች የሚደርስልኝ ከሆነ እኔም ደግሞ አንድ ሐሳብ ደግሞ አለችኝ ቢደረግ ብዬ የማስበው እንግዲህ ሁላችንም እንደምታውቁት ልባችን ተሰብሯል፣ ሐዘን ላይ ነው ያለነው። የአርሲ ኦርቶዶክሳውያን ግፍ ተፈጽሞባቸዋል። ስለዚህ ይህ የተፈጸመባቸው ግፍ ቤተሰቦቻቸው እስካሁን ድረስ በሐዘን ላይ ይገኛሉ። ስለዚህ በተቻለ መጠን አብረናቸው ቢያንስ ለሞቱት ሰዎች የህሊና ጸሎት የምናደርግበት እንዲሁም ደግሞ በህይወት ላሉ ቤተሰቦቻቸውም ደግሞ ከጎናቸው መቆማችንን የሚያሳይ ቢያንስ መግቢያ በር ላይ ቢሆን ለሁላችንም 10 ብር ላይ ከብደን ይችላል እና የሚችል ሰው 10 ብር ለዓላማው ለዚህ የሆነ ለቤተሰቦቻቸው የሆነ የሚያግዛቸው ነገር ቢኖር እንኳን ምናልባትም ደግሞ ከጎናቸው እንዳለንና እስካሁን ድረስ ህመማችን ሐዘናችን እንደሆነ እንዲረዱት የምናደርገው አብረናቸው የምንቆምበት አንድ የፍቅር የሆነች የክርስቲያኖች ትብብርን የምናሳይበት የሆነች ነገር ቢዘጋጅ ብዬ አስባለሁኝ እና ከታላቅ ትህትናም ጋር ደግሞ እንጠይቃለሁኝ። በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ እያለ በውጪ ላሉት ያጽናናቸው ነበር። ይህንን እኮ የሚጽፈው መልእክቱ በሚመች ሁኔታ ውስጥ ሆኖ አልነበረም። በእስር ቤት ውስጥ ሆኖ በውጪ ክርስቶስ ይሰበካልና የደስታችን ጀማሪ መሆነ ፍጻሜ መሰረቱ መሆን ያለበት ክርስቶስ እንደሆነ ሲያሳስበን ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ብሎ አለ። ክርስቲያን ደስታው ክርስቶስ ኢየሱስ ነው። አስቸጋሪ ሁኔታ ውስጥም እንኳን ሆነንም ቢሆን ለዚህ ጌታ ለክርስቶስ ኢየሱስ የአምልኮ ዝማሬን እንሰዋለታለን። ችግራችን በክርስቶስ እንጂ በምድር ነገስታት አያበቃም። ሰሞኑን እያየናቸው ያሉት አንዳንድ ነገሮች ህዝብን ከመከፋፈል ክርስቲያኖችን ከመከፋፈል ውጭ የሚጠቅሙ አንዳች ነገር የለም። ይልቁንስ ጸንተን ክርስቶስ ኢየሱስን መፍትሄ የምናገኘው ከእርሱ ነውና ከምድር ነገስታት ሳይሆን ከጌታ ነውና ስለዚህም ጸንተን ሁላችንም አንድ ላይ ሆነን በህብረት ይህንን ጌታ መወለዱን ለዓለም እያበሰርን ስለዚህ በመከራም ውስጥ ሆነን በክርስቶስ ኢየሱስ ደስ እየተሰኘን ደስታችን በእርሱ ነውና ታግሰን እንጠብቅ። መፍትሄ የምናገኘው በምድር ነገስታት ሳይሆን በክርስቶስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ ኦርቶዶክሳውያን እንደመሰነበታችሁ የእግዚአብሔር ስም የተመሰገነ ይሁን። ሰሞነኛውን አጀንዳ የአእላፋት ዝማሬን በተመለከተ በጣም አጭር ነገር ለመናገር ነው። እንግዲህ የወገኖቻችን የኦርቶዶክሳውያን ስቃይ፣ ስደት፣ እንግልት፣ መከራ፣ መታረድ የሚገደን ለዚህም ደግሞ የተሰባሰበን ኮሚቴዎች እንደ ኮሚቴ የዚህን በጎ ዓላማ እጅግ አድርገን ነው የምንደግፈው። የዓላማው የአእላፋት ዝማሬ ተቃዋሚዎች አይደለንም። በግሌ ተቃዋሚ አይደለሁም። ነገር ግን ከተቻለ ኦርቶዶክሳውያን ከመንጋ አስተሳሰብ፣ ከፖለቲካዊ፣ ከዘረኝነት፣ ከማይጠቅም አጀንዳ፣ ከጥቅም ገንዘብ ከመሰብሰብ ውጪ በሆነ በጎ ህሊና የዘንድሮ የአእላፋት ዝማሬ የወገኖቻችን የኦርቶዶክሳውያንን ስቃይ፣ ህመም፣ መከራ በሚያስታውስ ሁኔታ እንዲሆን ግን ብንተባበር መልካም። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።